ሰላም እንዴት ናችሁ? ይሄኛው የጋምብሊንግ ጌም የሚባለው ማለት ነው። በእኛ እጣ የምንለው ወይ ደግሞ እንደ ሎተሪ ነገር በሉት እንደሱ ነው። ምንድነው ትንሽ የእኛ ጋር የቤት እቃዎች ቆንጆ የቤት እቃዎች እንሸጣለን። ስለዚህ ቆንጆ የቤት እቃዎች ስናመጣ ለምን ቀነስ ባለ ዋጋ አድርገን እጣ በመጣል እንትን በማድረግ ለምን ለሰዎች እንትን አናደርግም በሚል ሀሳብ ተነሳሁና ይሄኛው ሰራሁ። ይሄን ሶፍትዌር እንደሚያደርገው መሰላችሁ የተጫዋቾች ሊስት አለ። ለምሳሌ ምንድነው ለምሳሌ ተች ስቶቭ የሚባለው ማለት ነው። ይሄኛው ስቶቭ በእጣ ለምሳሌ ዋጋውን 1000 ከሆነ 10 ሰዎች 100 ብር ያዋጡና ከዛ በኋላ እጣ የደረሰውን ይወስዳል። 70 ከሆነ ስፔሻሊ ምንድነው በቀላሉ የራይድ ወይ ደግሞ የሞተረኛ 400 500 በመክፈል ቤቱ ድረስ ይሄድለታል ማለት ነው። እንደዛ ነው ሀሳቡ የተነሳ ነው። ስለዚህ ከእናንተ ኮሜንት በመሰብሰብ ደግሞ ምንድነው ቆንጆ ነው አይደለም በሚል ያስኬዳል አያስኬድም የሚለው ማለት ነው። ምክንያቱም ይሄ ተኪዶ ለከስተመር ወይ ደግሞ ለደንበኛ ነው። አይ ብዙም ሚዛን አይደፋ የምትሉ ከሆነ እናቆመዋለን። ጀስት ይሄን አፕሊኬሽን የሰራሁት ኖርማል ቤዚክ እውቀት ነው። ስለዚህ ብዙም እንትን አይደለም። ቆንጆ ነው ካላችሁት ደግሞ አይታችሁት በተለይ እንትን ትላላችሁ። ለምሳሌ ይሄኛው አለ ቲቪ ሊሆን ይችላል። በጣም የምትጣጣሉበት ቲቪ ሊሆን ይችላል። ሚኒኦ ይሄ ተች ስቶቭ ሊሆን ይችላል። ሚኒ ኦቭን ሊሆን ይችላል። ፍሪጅ ሊሆን ይችላል። ሄቪ ዲቲ ስቶቭ ሊሆን ይሄ ሄቪ ዲቲ ኦቭን ሊሆን ይችላል ማለት ነው። ስለዚህ ከነዚህ እናንተ በመምረጥ ምን እናደርጋለን? ለምሳሌ ወደ አፕሊኬሽኑ ልውሰዳችሁና ታዩታላችሁ። ከወደዳችሁት ጥሩ ነው ካላችሁ ኮሜንት ላይ ጥሩ ነው እና እኛም እንትን እንሞክራለን ምናምን የምትሉ ከሆነ ትሞክራላችሁ። ከዛ ቀነስ አድርገን እኛ ደግሞ ዋጋውን ለመሞከሪያ ስለሆነ እንትን እናደርግላችኋለን ማለት ነው። እዚህ ይሄ ምንድነው የሚያደርገው? አክቹዋሊ ይሄ በብርም ሰዎች በብርም እንዲጫወቱ እንደገና ደግሞ በእቃም እንዲጫወቱ ነበር የሰራሁት። ለምሳሌ እንትኑ ይጠይቃል አፕሊኬሽኑ ራሱ በብር ነው ወይስ በእቃ ነው ይላል። በእቃ ነው የምንጫወተው። ስለዚህ በእቃ ከሆነ ምን ይፈልጋል እቃ ላይ አንድ ተጫዋቾቹ ኤክስኤል ላይ ምክንያቱም ከነብራቸው ላይ እናስቀምጣቸዋለን። ከፈለግን ደግሞ ምን እናደርጋቸዋለን ማለት ነው። ኤክስኤል ላይ ከሆነ ምን እናደርጋቸዋለን ሊስታቸው ላይ እንደዚህ መዝግበን እናስቀምጣቸዋለን። እንደዚህ ስማቸውና የከፈሉት ብር መጠን እናስቀምጠዋለን። ከዛ በኋላ ቀጥታ ምን እናደርጋለን ወደዚህኛው ወደ አፕሊኬሽኑ ኢምፖርት እናደርገዋለን ማለት ነው። አንድ ይሄ ነው። ካልሆነ ደግሞ እዚህ የሚመዘገቡትን እንመዘግባቸዋለን ማለት ለምሳሌ ማማ ከሆነች 100 ብር ከሆነ የከፈለችውን እዚህ እንመዘግባለን። ከዛ መመዝገብ ነው ማለት ነው። አክል የሚለው እዚህ ጋር እንመዘግበዋለን። ይሄ ተጨማሪ ነው። በመሃል እንደዚህ የተጫወትን ደግሞ ሌላ ሰው ተጨማሪ ከመጣ እዚህ ጋር ሊሊ ብንል ወይ ደግሞ ሊሊ ብንል 100 ብር ከከፈለች እዚህ ማለት ነው ተመዝግባለች በትክክል አለ። ሌላ ብትመዘገብ በተጨማሪ 300 ብር ብትከፍል ስለዚህ አሁን ሁለቱም ከሆነ 50-50 ነው የሚኖራቸው። እንደዚህ ያሳያል። ግን እኔ የፈለኩት ኤክሴል ላይ ኮምፕሊትሊ እንመዘግባቸውና ከመዘገባቸው በኋላ ደግሞ ምን ማድረግ እንችላለን ኢምፖርት ማድረግ እንችላለን። ለምሳሌ ለፍሪጅ የተመዘገቡ እጣ ሊጫወቱ የፈለጉ ልጆች መዝግበናቸው ስለዚህ ኢምፖርት እናደርጋቸዋለን። ይላል 9 ሰዎች ተመዝግበዋል አይደል 9 ሰዎች ተመዝግበዋል ይላል። ስለዚህ 9ኞቹ እዚህ ይመጣልናል ማለት ነው። እዚህ መዝግቦልናል። ስለዚህ እነዚህን እጣ የሚጫወቱ ናቸው ማለት ነው። ከዛ እቃው ምንድነው ነው ተች ስቶቭ ወይ ደግሞ ምን እንበለው ፍሪጅ ከሆነ ከዛ የፍሪጁ ፎቶ እናመጣዋለን። እሺ
ፍሪጅ ካልሆነ ምን እናደርገዋለን? ለምሳሌ ቲቪ ቢሆን ኦቭን ቢሆን ቲቪ ቢሆን ለምሳሌ ቲቪ ቢሆን ቲቪ ቢሆን እንደዚህ ጨረስን። ፎቶ የቲቪ ፎቶ እዚህ ያመጣልናል ማለት ነው። እዛ እንደዚህ ያመጣልናል። ከዛ በኋላ ያለው ምንድነው ማሽከርከር ነው ማለት ነው። ሲሽከረከር እድለኛ ማን እንደሆነ ይነግረናል ማለት ነው። ይሄኛው ነው ሞክር አሸናፊውን እዚህ ያሳውቀናል። ያውና የሚለን 11 ሰዎች እዚህ እጣ ላይ ያሉ ነው የሚለው። እንደዚህ ይሽከረከራል። በምልክቱን ቤቢ ብሎ ያሳየናል። እንደገና አሸናፊ ቤቢ ነው ብሎም ይነግረናል። እዚህ እንኳን ደስ አለ አሸናፊ ቤቢ ነው ብሎ እዚህ ጋር ደግሞ አሸናፊ ሽልማቱ ደግሞ ቲቪ ነው ያገኘ ብሎ ይነግረናል። ስለዚህ ለዚህ ሰውዬ ለቤቢ ምን እናደርግለታለን ማለት ነው። ይሄኛው በአካል ከፈለገ ቲቪው በራይድ ወይ ደግሞ በሞተረኛ እንልክለታለን። አይ የዚህ ኢኩቫለንት ብሩ ነው የምንፈልገው ካለ ደግሞ ብሩ እንሰጠዋለን ማለት ነው። ጀስት ግን ቲቪ እንዲያገኝ ነው ዋናው አላማችን ማለት ነው። ስለዚህ በዚህ ይሆናል። ከዛ ድጋሜ ከመዘገብናቸው ደግሞ ድጋሜ እንደዚህ ልናጫውታቸው እንችላለን ማለት ነው። እዚህኛው አድርገን ድጋሜ ይጫወቱ ከተባለ ድጋሜ ይጫወቱና ትክክለኛነቱ ለማለት ሚሚ ናት እንኳን ደስ አለ ሚሚ ናት ቲቪ ነው ያሸነፈችው ብሎ ይነግረናል። እንደገና ደግሞ በደቂቃውና ሰዓቱ ምንም እንዳያዛንፍ ደግሞ ማን አሸናፊ እንደሆነ ደግሞ ምን እንዳሸነፈ ይነግረናል ማለት ነው። ቅድም ቤቢ አሁን ሚሚ ሆነች አሸናፊዋ እና ሁለተኛ ዙር ነው የገጠሙ። ሁለት ጊዜ ነው ሁለተኛ ዙር ነው ብሎ ይነግረናል ማለት ነው። እንደዚህ እያደረግን እንትን ማጫወት እንችላለን። አሁን ደግሞ ሶስተኛ ዙር እንሂድ ከተባለ ደግሞ እንደዚህ ጆ እንኳን ደስ አለ ጆ ነው አሸናፊ የሆነው ምናምን ብሎ ይነግረናል። ከዛ በኋላ እዚህ ጆ አሸናፊ እንደሆነ ይነግረናል። በየትኛው ደቂቃ እና በየትኛው ሰዓት ላይ ጆ ቲቪ እንዳሸነፈ ይነግረናል ማለት ነው። ይህ አፕሊኬሽን ለዚህ ብቻ ማለት ነው። ለምሳሌ በብር ቢጫወት ደግሞ የሚል አለ። በብር የሚጫወት ደግሞ እንደዚህ አድርጎ ያስቀምጥልናል። ይሄም ከፈለግን ማኑዋሊ አድ እናደርጋለን። ተጫዋቾች እዚህ ዝርዝራቸው ያስቀምጣል። እንደዚህ አድርጎ ያስቀምጣል። ከዛ ብር ሲጨርሱን ብር ልንጨምርበት እንችላለን። ለምሳሌ ተጫውቶ አንዱ ብሩ ካለቀበት ምን ያህል ብር መጨመር እንዳለበት ብለን ይጨመርበታል ማለት ነው። ሂሳብ ማሻሻያ ይችላል። እንደገና እየተጫወቱ ባሉበት ደግሞ ድጋሜ ተጨማሪ እንትን ማድረግ እንችላለን ማለት ነው። አሁን ለምሳሌ እነዚህ ቅድም በተመዘገቡ ላይ አሁን ይሄ ከእያንዳንዱ የሚቆረጠው 20 ብር ነው ብለን እናስብ። 20 ብር ከተቆረጠ ተጫዋቾች ስንት እንደሆኑ እናያቸውና ምን ያህል እንደ ሰውየው ለምሳሌ 11 ናቸው ተጫዋቾቹ 20 ስንት ማለት ነው 220 ነው የሚሆነው ማለት ነው። ስለዚህ አንደኛው ራሱ ስለሚሆን 200 ነው የሚያገኘው ማለት ነው። የማንን ያሸነፈ ስንት ብር ያገኛል ማለት ነው? 200 ብር ያገኛል። 11ኛው ማን ነው? ራሱ ስለሆነ ከራሱ አይቀንስም። አሁን ከሰዎቹ 20 ብር ቀንሶ ደግሞ እንደዚህ ምን ያደርጋል ማለት ነው? ያላቸው ቀሪ ሂሳቦች ያስቀምጥልሃል ማለት ነው። 100 ብር የነበረ 200 ብር የነበረ 20 ብር እየቀነሰ ያስቀምጣቸዋል ማለት ነው ተጫዋቾቹ። ድጋሜ ደግሞ ብናጫወታቸው አጫወታቸው አምስተኛ ዙር ምናምን አለ። አሁን 22 ጊዜ 40 ስለተባለ 60 ብር ይቀራቸዋል ማለት ነው። አሁን ምን ላሳያቸው ነው? ሲጨርሱ ምን ያደርጋል ነው። አሁን እንትና ጨርሰሃል ማለት የለም። እዚህ ራሱ ሲጨርሱ ይነግራቸዋል። እንደዚህ ይሆናል ማለት ነው። እሺ ገና አሁን ስንት ይቀራቸዋል? 40 ብር ይቀራቸዋል። ከዛ ቀጣይ 20 ብር ይቀራቸዋል። ከዚያው አሸናፊዎቹ ይደምራል። አሁን ደግሞ ያሸነፈችው ቲቲ ናት። ስለዚህ ለአሸናፊዎቹ ይደምራል። ለምሳሌ ያሸነፈው 200 ምናምን ቲቲ አሁን 200 ምናምን እንደዚህ እያለ አሁን ለምሳሌ እነዚህ 20 ብር አላቸው። አሁን ሲሸነፉ ምን ይሆናሉ?